በወቅቱ የቤት ክራይን እስካልከፈልክ ድረስ ፒስታ መንገድ የሚመስለው መላጣ ላይ መጥቼ ጌሾ አይገርማችሁም እንዴ? በ50 ሳንቲም ወዛደር አሸክሞ ገብቶ በአይሱዙ እንደጫነ ሰው እቃዬን ስትል አታፍርም? ቅራቅንቧ ምንም ዕቃ ስለሌለኝ ነው ልጆት በጠራራ ጣይ ቤቴ መሃል ላይ ቁጭ ብሎ ሊዘርፍ ሲል እጅ ከፍንጃ ያስኩት። ማ የኔ አንድ ፍሬ ልጅ? አዎ ይርሱ አያደርገው። ይኸው ልጄ እንዳይልከሰከስ ሳማ ላይ አንደባልዬ በርበሬ አጥኜ በፒንሳ ቆንጥጬ ነው ያሳደግኩት። የኔ አንድ ፍሬ ልጅ ባንተውና ቤት አይልከሰከስ። ኧረ የሚገርም ነገር አንድ ፍሬ እንዴ ከሰረመና ጥቁርና ነጭ በነበረ ጊዜ የተፈጠረውን ልጅ ነው አንድ ፍሬ ምኑት? አንተ ሳለህ አይደለም እንደ ቀይ ዋይር ሲከፈል አሳት አጥምደ ነበር ዳይኖሰር። ማዘሯ ምሳ የለም እንዴ? እስክርፓፕ ነው። እስክርፓፕ ኦቭ ነው እስክርፓፕ ኦቭ ነው። ይሄ ማመጣችሁ ይሄ ምሳ ምን ይሻላል? 200 ብር ቢሰጡኝ ያቀበሌው ከበብጄ በላለሁ። ማነች 200 ብር? ይሄው መጣልኝ። ይሄው እሱ ነው የዝምታ ያባራሪ የመዝሙሮቼ ባለቤት። እሱ ነው የህኩቶቼ እረኛ የሰላሞቼ እመቤት። እሱ ነው አይኑ ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይን አለ ያባብለኛል። ይሄ ትወና አይደለም፣ ይሄ ግጥም ነው። ይሄ ግጥም ለማለት ወይም መነባነብ ብለን የምናስበው ነው። ማነው ስራፈት እዚህ ከምትዘፈዘፍ ሄደ በሩን ከፍተህ ማን ነው በል። ምን በእናትሽ ማዘር አተማን ነው በሩ ሊሰብር ነው እንዴ? አተማን ነው እኮ ነው ምነው እንዴ ሃኑ እንዴ ነሽ? በእናትሽ አንቺ ነሽ እንዴ? እኔ እኮ ማን ነው ብዬ እኮ ነው እንደዚህ የጮኩት። ኢንስታግራም ላይ ደግሞ የፖስቱት ፎቶ በጣም ሴክሲ ነው። አመሰግናለሁ። ትንሽ ቻፕስቲኮ በዛ ልቀንስልሽ? አይ ከበዛ ብዬ እኮ ነው አስቆምኩሽ መሰለኝ። ምን ማዘሯን ፈልገሽ ነው? እናቴ ልካይ ነው። እናት አለች። እሺ ነይ ግቢ። ኧረ እቺ ልጅ ቂጧ አድጎላታል። ውይ ውሻ የሆነ ልጅ እንደ ሰው ቂጥ ያለ አዘሪ። ውይ የኔ ልጅ እንዴት ዋልሽ? ደህና ውያለሁ። ደህና አባቡ ደህና ናት? ደህና ነች አለች። እንትን የወንድሜ ምርቃት ነገ ስለሆነ እናቴ እንዳትቀሪ ብላሻለች። እቴትዬን አንቀረ እቴትዬን እንዴት ያደርጋል ይሄ ልጅ? ሻይ ቡና ነገር አትያትም እንዴ ማዘሯ? ሃኑን እንደዚህ አስቆመሻት? እውነቱን እኮ ነው ይሄ ልጅ። ግቢ እስቲ እውነት። ሃኑ አትሂጂ እባክሽ። አይ ሄዳለሁ። አሁን እሰራልሃለሁ። በጣም አበዛው ሃኑ። ይኸውልሽ ክብደት ምናምን ነገር አነሳዶ ደግሞ እጀታ ጠገ ድረስ ነው እየሾፍሽ ነው። ስማ አንተ ልጅ ወይ በነገራችን ላይ በቀደም ቲሸርት ጠቢልኝ ብለህ የሰጠኸኝ የብብቱ ግማት አዙሮ ሊደፋኝ እኔማ ዞሬ በየዘመድ አፈላልጌ እስኪ ሰው ሽታት ብዬህን ገዛውልህ። እንካ ያዝ። ስጩ። ኧረ ሃኑ ሙድ እያዘች ነው። አትመኛት ማዘሯ። አያምናታለሁ። ግማታም ነገር ነው ልጁ። እውነቴን እኮ ነው የምነግርሽ። የሱ ሚስት የሆነች አስመ በሽተኛ ነው የምትሆነው። ይሄው እንኪ ስጩ። እንዳይነካሽ ልጄ፣ ራቅ ብለሽ ስጩ። እንካየው ታጠብሽ። አንቺ አመንሻት እንዴ? ሂድ ጥንባታው። አንቺ ወልጊዜ እንደዚህ ነው ማራንቺ ልጠብሺ ቸፕ እያልሽ ነበር። አባረኩሻ። እኔ እኮ ባንቺና በቤተሰብ የሚመጣው አዎ ወስደህ ቂው ማድረግ ነው። ጠረባም አለ ከፈለክ የኔ አይነት ቴስታም አለ። እንዴ አይኔ ነው ወይስ ጠቅሶሽ ነው ያለፈው?
ይጥቀሳታ እንዴ ምን እኔን እንደው እንዳልቆጠረኝም ነው አላየሁም እንዴ ምን እንደሚያክል ምንድነው ማየው ለምን እንትን 50 ግብዳ አይሆንም አያገባሽም ኧረ ተው ይቅርብህ ልቀቅኝ አንቺ አላወቀኝም ቆይ አዩ እሱ መቀጥቀጥ የለመደ ነው ክብለሻል አሉ አንበሳው እኔ ነው ምን አስበህ ነው አንተ ከኔ ጋር ያለች የምትጣቀሰው ምን እንደው እንዳላየኝም ነው እንደ ንቀት አንቺ ህፃን የሚገርምሽ ነገር ደግሞ ሼዶቹ ሲያማምሩ ውይ አንተንም ተቀሳ ግን ከቴስተው በፊት ማለት ነው ከፍ ያደርገኝ ብርሃን የሆነ ሼድ አይቻለሁ እሱማ ጌትሸት የሼድ ስራ ነው እኮ ጌትሸት ለቴራዝ ለመኪና ማቆሚያዎች ለመዝናኛ ቦታ ለሆቴል መግቢያዎች እናም የተለያዩ ሼድ ስራዎችን በጥራት ይሰራል እኔ እንዲ አይኔን ተጠብቼ እዚህ ማስታወቂያ ስራ ጀምራችሁ አሳልፉኝ ደደብ ንብረት አይደል እንዴ ተወሰነ አንተ ድንጋይ ራስ ምን ነገር አትሰማም እንዴ ተሻሽላል ተብለህ እኮ ነው እዚህ ያስገባው እሺ ቦስ ይቅርታ አይደገማም ደደብ ሳቶጂያ እኔ ልኮራመት እኔ ከሰልምሰል ስቅሻታ ስቂኝ ደላ ሰላም ዋልክ ልጄ ሁሉን አውቀዋለሁ ግማሽ አካሌ ኬኩ ኖርሽ ታልፊዋለሽ አንድም ወይ እናቴ እሹሩሬ ሚልሽ ምሳ በላ ቤት አይደርስም ነበር አይ ይርባል ብዬ እዚህ ብረት እየታገልክ ይርባል ብዬ ምን ይሄ በላ ድንጋይ ራስ ሆነ ልጆት ቢበላም ባይበላም ስለሆነ አፈራሽው ኧረ አይባልም ችግር የለም ማማ የሚለመደው ስራ እንዲህ ነው እንደዚህ ነው ራሴን አቀይራለሁ አሻሻላለሁ ብለህ እዚህ ስራ ገባ ከብረት ጋር ትወዛወዛለህ የስድብ አይነት ይወርድብሃል ቢቀርስ ናኒድ ምን እርሱም እኮ ያው ነው አይሻል ማን ነው እንዴ ማዘሯ እንዴ ምን እየበላሽ ነው እንዴ እየበላው ነው እንብላ የተባረከ ይሁን ረቢ ምን እባክሽ እኮ ፍቅረኛዬን ይዤ መጣሁ እኮ ላስተዋውቅሽ ፍቅረኛ አዎ ምን ነው እስኪ አንቺ ነይ ግቢ ወይዬ ፎንቄ ምን ጉድ ነው ያመጣብኝ ማሜት አለች ማዘሯ ያው ገጀሪት ትባላለች ተዋውቂያት ገጀሪት ማሚቱ አስቀንጭ ወሬ ነው ፋራ ነው በቃ ወይኔ ልጅ እንዴት ሰነበትሽ እንዴት ነሽ ማሚቱ ወይኔ እናቴ ወሬ ነው ፋራ ነው በቃ ማሚዬ ምን አይነት ፈዋ ነው የሚፈወሱት ቼነችና ዋጠችው አቦቶኛ ነፃነቴን አትንፈገኝ ልታስተዋውቀኝ አንድ ያመጣኝ እየበላሽ
እሺ ማዘሪ ወጥ ግን ያንሳል መሰለኝ ይጨምራሉ እሺ እሺ አንዴ እሺ ላናግር ፈልጋለሁና ወይ ማዘር ምንድነው ጉዱ እንደው መጨረሻዬ ምንድነው የሚሆነው ምን ነው ከየት ነው ያመጣህብኝ እቺን ሽሬክ የመሰለች ሽሬክ አሪታ ይባላል ምቴቲ እንዴት ነው የምዘልቀው ያንተ ነገር እኮ ከበደ እንዴ ወጣም ጦጥላለች ያፎንቅዬ ማዘር አሚዬ ወጥ ያንሳል መሰለኝ አረ ላስቸግረው ትንሽ ጠብ አድርጉልኛ ወጥ እያለች እኮ ነው ትላለች የኔ ጌታ ከቤቴ ጠራርጋ በልታ ያረጋችሁን አርጋ ይዘህልኝ ውልቅ በል አሪታይ ግን በቃ ይዘህው እሺ ፍቅረኛን አታከብሪ ማለት ይዘህ ገጀሪት ነይ በቃ እንውጣ አረ ቆይ ቻው ልበላቸው ማዘርዬ ደህና ደሩ በቃ ይመቾት ያላለች ደህና ደሪ ሽሬክዬ